ሰላም እንዴት ናችሁ? የዩቲዩብ የሀረግ ቤተሰብ እንዴት ናችሁ? ሰላም ዛላችሁ። እኔ ዛሬ የሰራው ምሳ ነው። ምሳ በትንሽ ሰዓት ውስጥ እንዴት ትሰራላችሁ የምለው ነገር አመጣው። የሚያቸኩል ካላችሁ ብቻችሁ ካላችሁ በጣም የሚመች ምግብ ነውና ተከታተሉ። በትንሽ ሰዓት ውስጥ ትሰራላችሁ። ሰላም ዛላችሁ፣ ተከታተሉ። እና መጀመሪያ የሰራው ይሄ ይመስላል። በጣም ይጣፍጣል። ከዛ ስጋ ያስፈልጋል። ስጋ እንደዚህ ከዛ ቅመም ጋር እንደዚህ ካረጋችሁ በኋላ ፍሪጅ ትከታላችሁ። እንደዚህ እዚህ ጋር ቅቤ ትጨምራላችሁ፣ ሽንኩርት፣ ቱም ትጨምራላችሁ። ከዛ በኋላ የሚበቃው ውሃ ትጨምራላችሁ። ጨውን ቅመም ካላችሁ ትጨምራላችሁ። ከዛ እዚህ ጋር መጥበሻ ላይ አምጥታችሁ ቅድም እያስተካክለን ስጋ እንጠብሳለን። ከዛ በኋላ ነጭ ሽንኩርት እዚህ ጋር ጨምራለሁ እኔ። እናንተ መጨመር ትችላላችሁ። እዚህ ጋር ቃሪ 3 አይነት ነው እኔ የተጠቀምኩት። ሽንኩርት ጉርድ አድርጌ ነው የቆረጥኩ። ስጋው ራሱ ጉርድ ያለ ስለሆነ ነው የቆረጥኩ። እና እዚህ ጋር በጣም ይጣፍጣል። ሩዝ ባዶ ነው የሰራው። ባዶ ስትሉ ዘይትና ቅቤ ነው ዘይቱን